ሰራተኞችን ለማማለል ከደመወዝ በተጨማሪ አልኮልና እረፍት የሚሰጠው ኩባንያ በጃፓን በተለያዩ የሥራ መስኮች የተሰማሩ ኩባንያዎች እርስ በርስ ከፍተኛ ፉክክር በማድረግ ላይ ናቸው። በተለይም በመካከለኛና ጀማሪ ደረጃ ላይ ያሉ ኩባንያዎች ረጅም ዓመት በሰሩና ልምድ ባላቸው የንግድ ተቋማት ተጽዕኖ አለባቸው። በእነዚህ ተጽዕኖዎች ምክንያትም ልዩ ተሰጥኦዎች ያላቸውን ሰራተኞች ለማግኘትና በስራ ላይ ለማቆየት የሚቸገሩ ሲሆን ከሰሞኑ አንድ የጃፓን ኩባንያ ለሰራተኞቹ ያቀረበው ማጥቂያ አግራሞትን ፈጥሯል። ትረስትሪንግ የተሰኘው የቴክኖሎጂ ኩባንያ በጃፓኗ ኦሳካ ከተማ መሰረቱን ያደረገ ሲሆን ሰራተኞቹ እንዳይለቁበት እና ልዩ ታለንት ያላቸው አዲስ ተመራቂዎችን ለመሳብ በሚል ከደመወዝ ባለፈ ለየት ያለ ማነቃቂያ ማቅረቡን ገልጿል። ድርጅቱ የተለያዩ የአልኮል መጠጦችን ለሰራተኞቹ በነፃ ያቀረበ ሲሆን አልኮል ጠጥተው ድካምና ሃንጎቨር ያስቸገራቸው ሰራተኞች እረፍት ማግኘት እንዲችሉ ፈቅዷል። ከዚህ በተጨማሪም ሰራተኞች ከቻሉ በቀን ውስጥ እስከ 22 ሰዓት ድረስ መስራት እንደሚችሉና የትርፍ ሰዓት ክፍያ እንደሚከፍልም አስታውቋል። ሰራተኞች በስራ መሃል አልኮል ጎምጨት ማለት ከፈለጉ በነፃ ይቀርብላቸዋል የተባለ ሲሆን ይህም ሰራተኞችን የበለጠ ኃላፊነት እንዲሰማቸውና በስራቸው ፍሬያማ እንዲሆኑ ሊያግዛቸው ይችላል በሚል አገልግሎቱ እንደቀረበ ኩባንያው አስታውቋል። የድርጅቱ ስራ አስኪያጅ እንዳሉት ለሰራተኞቻቸው ይህን አቅርቦት ያዘጋጁት አቅም ያላቸው ግዙፍ ኩባንያዎች ተጽዕኖዎችን ለመቋቋም እንደሆነ ተናግረዋል። ድርጅታቸውን ትርፋማ ለማድረግ ለሰራተኞች ከገንዘብ ሌላ አማራጭ ለማቅረብ እንደወሰኑ እና ሰራተኞቻቸውን በዚህ ደስተኞች እንደሆኑ ስራ አስኪያጁ አክለዋል።